ጤና ይስጥልን ቤተሰብ ፈለጋ ዳጣ ቀጣይ ክፍል። መዲ ጉድ እየሰራቻቸው ትገኛለች እነ ደረጀ ፈርቶ ነበር። ደረጀ ማርትን ጥንቃቄ ሰጥቷት ነበር። እህትሽ ከመጣች ልጆችን ትረብሻለች፣ ቤቴን ትረብሻለች። ስለዚህ አደራሽን ማርቲ ቤቴን እንዳትረብሽ፣ ልጆችን እንዳትነካብኝ ብሏት ነበር። ነገር ግን ቤተሰብ ከመረበሽም አልፋ ተርፋ እንግዲህ ዳጣን ነክሳ ይዛታለች። ምግቡ አልተስማማኝም አሞኛል በማለት ማርታ ጋር እህቷ ጋር ደውላ ደረጀን ይዘሽ ነይ በማለት ሆስፒታል ውሰዱኝ በማለት ጠርታታለች። ማርታም እየተቸኮለች ወደ ሆስፒታል ሄዳለች። ነገር ግን ኤቢም ቤት እየጠናች ነበር። ውሃም ምጥንም ሰራተኛዋ ገዜም አሉ። ነገር ግን ናታን ቤት ያለ አይመስለኝም፣ ምክንያቱም አላየሁትም። እናም ታዲያ ሁለት ወንዶችን ቀጥራ የሆነ ደብዳቤ ነገር ዳጣ እንደጻፈች አድርጎ እንዲሁም ደግሞ የመዲ ሻንጣ ውስጥ ወይንም ደግሞ ቦርሳ ውስጥ ያለውን ወርቅ ይሁን ብቻ የሆነ ነገር እንዲያወጡና እንዲሁም የተጻፈው ወረቀት ክፍል ውስጥ እንዲያስቀምጡ አዛቸዋለች። ነገር ግን ማንም እንዳትጎዱ ቤት ያሉ ሴቶች ናቸው፣ አንድ ዘበኛ ያለ ብላቸው ነገራቸዋለች። እና ታዲያ በውሸት አሞኛል ምግቡን አልለመድኩም በማለት ደረጀና ማርቲ ተጣድፎ ሲሄዱ እነሱ መጡ። ገዛኝም ለመከላከል ሞክሮ ነበር። ገዛኝ ግን ቁም ነገር አድርጎ ማየት ሲገባ አካክ ዘራፍ እያለ እንግዲህ አንዱ ከኋላ አንዱ በጀርባ ሆኖ እንግዲህ ገዛኝን እንደምን ጥሎታል። እንዲሁም ደግሞ በሚያፍን ነገር አፍኖት እሱን እዛ አስተኝቶት እነሱ ወደ ውስጥ ዘልቋሉ። ውስጥም ከገቡ በኋላ ምጥንና ውሃ ያው ሁል ጊዜ የተለመደ ይጨቃጨቃሉ፣ ይጣላሉ። ተጣልቶ ምጥን ትታት ወደ ለዛ ሄዳለች። ውሃ ሳሎን ላይ ነበረች። እነሱም መጥቶ ሲያናግሯት እሷ ደግሞ የመሰላት ናታን እንዲሁም ደግሞ አርጁን መስሏት እየቀለደች ነበር። በስተመጨረሻም ፖሊስ ናችሁ እንዴ በማለት ከሶፋ ጀርባ ስትዘል ሊይዟት ሲሞክሩ አምልጣ ወደ ሆነ ክፍል ስትገባ አይ ይቺ ጅል ናት ምንም አታረግም ብሎ እነሱም የመዲን ክፍል ፈለጋ ወደ ላይ ወጥተዋል። ዳጣ ከውጭ መታለች። ከውጭ ስትመጣ ምጥንና ውሃ ናቸው ያሉት። ምጥን ለዛ ልካት ወደ ውጭ ወጣ ገዛኝን ፈለጋ። ገዛኝ ወርቆ ተኝቷል። ምጥን ብትፈልገው ገዛኝ አቤት አይላትም፣ ምክንያቱም ደንዝዞ ተኝቷል። ዳጣም ከውጭ ስትመጣ ምጥንን አገኛት። ምንድን ነው የምትፈልጊ በማለት ስጠይቃት አይ ገዜን እየፈለግኩ ነበር ለዛ ልካኝ በማለት ነገረቻት። አይ የሆነ ቦታ ሄዶ ይሆናል የትም አይሄድም፣ ወይ ደግሞ እነሱ እንደሌሉ አይተው ወደ ውጭ ወጥተው ይሆናል እና እንግባ ማለት ተያይዞ ወደ ውስጥ ገብተዋል። ወደ ውስጥ ስገቡ ውሃም እያነከሰች ከዛ መጣች። ምን ሆነች ነው ብላ ስትጠይቃት ግርግዳ ወይንም በር ገጭተው ነው ስላ አይ እሱ ገጭተው ሳይሆን አንቺ ነሽ የመታሹ በማለት ዳጣ መልሳለታለች። አይ የሆነ ሁለት ሰዎች መጥተዋሉ ብላ ውሃ ተናግራለች። ነገር ግን ውሃ ዝም ብላ ትናገራለች ብሎ ስለምሉ እንጂ ውሃ ትክክል አይታቸው ስለነበረ ተናግራለች። ነገር ግን ሁለቱ ሰዎች ወደ ላይ ገብተው ክፍላቸውን በመግባት የመዲን ክፍል እያንዳንዱ ቼክ አድርጎ ፈልገዋሉ። ነገር ግን ኤቢ የሆነ ድምፅ ይሰማታል፣ ምናልባት ውሃ ናት በማለት እያዳመጠች ነበር። በስተመጨረሻም የመዲን ክፍል አግኝተው ወደ መዲ ክፍል ገብተዋሉ። ታዲያም እሷ እንዳዘዘቻቸው ቦርሳ ውስጥም ያለውን ነገር አውጥተው የተጻፈውንም ወረቀት አስቀምጠው ክፍሏንም አረጋግጠው ለመውጣት ሲሞክሩ ኤቢ ክፍሎቹን እየከፈተች ውሃ መስራት ይመስለኛል ምንም ስታጣ ወደ መዲ ክፍል አምርታለች። ታዲያ ቀስ ብላ ወደ መዲ ክፍል ስትገባ ሁለቱም ቆመዋሉ። ፊታቸውን ተሸፋፍነው ሁለቱም ቆመዋሉ። ኤቢ ምን ሊያደርጓት ይሆን? ምናልባት እሷንም አፍነው አስተኝቷት ሊወጡ ይሆን ወይስ ይጎዷታል ስላየቻቸው? ለማንኛውም
ኤቢ ስላየቻቸው በጣም ደስ ብሎኛል። ምክንያቱም ይሄ ሁሉ ወጥመድ ለዳጣ ነው። ዳጣ ክፍሏ ገብታ ወርቆቿን እንደሰረቀች እንዲሁም ደግሞ ወረቀቱንም እሷ እንዳስቀመጠች አድርጋ እነ ደረጀ እነ ማርቲ ላይ ተናግራ ዳጣ ላይ ግርግር ልታነሳ ፈልጋ ነው። ስለዚህ ዳጣ ከውጭ እንደመጣች ምጥንም አይታለች፣ ውሃም አለች። ሰዎቹም እንደገቡ ገዛኝም አይተዋል። ምክንያቱም ገዛኝ በመጀመሪያ አንዱን መጥቶ አስተኝቶ ነበር። ነገር ግን አውቆ ላጥ ብሎ ከኋላ ጀርባውን መቶት ነው ገዛኝን የጣለ። ገዛኝ ግን ሴጣን ነው የመሰለው። ምክንያቱም በቀን ሴጣን መጥቶ ጣላይን እያለ ነበር። በስተ መጨረሻ ኤቢ ስላየቻቸው ምናልባት ላይሳካላቸው ይችላል። ኤቢ ምንም ቢሆን ዳጣ እህቷ ናት። እንዲሁም ደግሞ ከአባቷ ጋር ታስማምታለች ኤቢ። ስለዚህ ዳጣን አሳልፋ ትሰጥ ይሆን ወይስ እውነት አይ ይሄ ነገር የተቀነባበረ ነው ብላ አክስቷን ታዋርዳለች? ወይስ ሌቦች ናቸው የገቡት ተብሎ ይባላል። ለማንኛውም የዳጣ ወረቀት ዳጣ ናት ወይንም ደግሞ እንግዲህ ዳጣ እንደጻፈችው አድርጋችሁ አስቀምጡ ነው ያለቻቸው። ያ ጽሁፍ ዳጣን ካመለከተ ስለዚህ እነዚህ ሰዎች የተቀነባበረ የሆነ ነገር ይዞ ነው የገቡት ማለት ነው። እንኳንም ኤቢ አየቻቸው። እኔ አሁን የፈራሁት ኤቢ ነው ነገር እንዳደርጓት ነው። ግን ያው እንደገዛኝ እዛ ጥሏት ወይም ደግሞ በሆነ ነገር አስፈራርቷት እንዳትናገር አድርጎ ሊወጡ ይችላሉ። ምናልባት ሲወጡ አሁን ገዛኝ ቢያቸው ጥሩ ነበር። እንዲሁም ዳጣ ብታያቸው መልካም ነበር። ምክንያቱም ለእሷም ምስክር ይሆንላታል። ግን ይሄን ያህል ዳጣ ለምንድን ነው የጠመደቻት? መዲ ቤተሰቦቹን በሙሉ ልታወቅ ነው የመጣችው። ደረጀ ስጠብቅና ስራራላት ስሳሳላት የነበረው ትዳር መዲ በአንዴ መታ ምንቅርቅሩን ልታወጣ ነው። ደረጀ ዳጣ የራሱ ልጅ እንደሆነች ያልተናገረው ቤቴ ይፈርሳል፣ ቤቴ ይናጋል፣ ልጆቼ ይበታተናሉ፣ ሚስቴም ጥላኝ ትሄዳለች፣ እኔም ደግሞ መኖር አልችልም ብሎ ነው። ያንን ፍራቻ ነው እስከ ዛሬ ድረስ ዳጣ የሱ ልጅ መሆኑን ያልተናገረ ስዋሽ የኖረው። ትዳሬ ይበታተናል፣ ማርታም የሆነ ነገር ትሆንብኛለች፣ በድንጋጤ ትሞታለች ብሎ ነው። ነገር ግን ርህርህና የሌላት መዲ ግን የእህቷን ትዳርና የእህቷን ቤት ልትበታተን ይኸውና ቆርጣ ተነስታለች። እውነትም ደረጀ እንዳለው በጊዜ ካልሸኟት በጊዜ ካልሄደች በስተቀር ቤቱን በአንድ እግር ታቆማለች ብዬ አስባለሁ። ትንሽ ከቆየች ኤቢ አሁን ተቀይራ ወደ ራሷ ተመልሳለች። ሰላም አውርዳለች። ጥሩ ልጅም ሆናለች። በኋላ ላይ መክራ ኤቢንም ወደ ድሮ እንዳትመልሳት ፈርቻለሁ። ምናልባት ዛሬም ልጆቹ የገቡ ኤቢ ስላየች ወይንም ደግሞ አብሮ ተመሳጥሮ ግን እህቷ ላይ ተጨክናለች ብዬ አላስብም። ግን ደግሞ ናታንን ስለምትፈልግ በዛ ምክንያት ዳጣን እንዳትጎዳት ኤቢን ፈርቻታለሁ። ምክንያቱም ምንም ቢሆን እየወደደች እያፈቀረች ዳጣም እሱ ደግሞ ዳጣን ስለሚወዳት ማለት ነው። ውድ ቤተሰቦች እንግዲህ የዛሬ ክፍል ይሄን ይመስላል። ቀጣይ ደግሞ ኤቢ ስላየቻቸውና እንዴት እንደሚወጡ ኤቢ ምን ሊያደርጓት ይሆን? እነ ደረጀስ ይመጣሉ ወይስ ያመሻሉ? ገዛኝ ሲወጡ ያያቸዋል ወይስ እንዴት ሆኖ ከዛ ክፍል ይወጡ ይሆን? እነ ዳጣስ ያዩት ይሆን? ወደዚህ ገዛኝን ለመፈለጋ ወደ ጀርባ ዞረዋሉ እነሱ ምናልባት። ለማንኛውም ቀጣይ እንግዲህ ምን እንደሚወሰን አብረን እናያለን። መልካም ቆይታ ይሁንላችሁ። ስለ ሰላም አልነገርኳችሁ። ዳጣ ወደ ሰላም ሄዳ ነበር። እናቴ ነሽ ብላ ለመጠየቅ ፈርታ ነበር።